ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አሳዛኝ ሲሆን ያው ትማሩበታላችሁ ብዬ ስላሰብኩኝ የኔንም አንዳንድ ሀሳቦች በማከል አቀርብላችኋለሁ። አብራችሁን ቆዩ። ሬሳዋን ወስደዋል ነው የተባልኩት። ከአረቦቹ ነው ሁሉን ነገር የሰማሁት። የተባለው ራሷን አጥፍታ ነው የተባለው። ክሎሬክስ ጠጥታና ራሷን አጥፍታ ነው የተባለው። ግን እኔ ይሄንን ነገር ገና አላመንኩበትም። ምክንያቱም የኔ እህት እየሳቀ እየተጫወተ ሁሉም ሰላም ነበረ እኛ በምናወራ ሰዓት ማለት ነው። ከዛ ሁሉም ነገር በድንገት ነው ሞተች ተባለ። ለኔ የተነገረኝ ሞተች አይደለም ራሷን ለማጥፋት ሞከረች ነው የተባለው። ደውለው ራሷን ለማጥፋት ሞከረች አሉን። ከዛ አላመንኳቸውም። ምን እህቴ እንደዚህ አታረግም ብዬ ተባባልን ማለት ነው። ከዛ በኋላ እቤት መጣች የኔ አረብ ማለት ነው። የኔ ጓደኛሞች ቤት ነው የምንሰራው እና አረቧ መጣችና አይ እህትሽ እኮ ክሎሬክስ ጠጥታ እና እንደዚህ አድርጋለች ያለችኝ። በህይወት አለች ነው የተባልኩት። መሞቷ ተፈጥሮ ነገር ቀስ በቀስ ራሷን መተንፈስ እየቻለች አይደለም። በቃ መጥፎ ነገሮችን እያስከተሉ ይነግሩኝ ጀመረ። እኔ ደግሞ እጅግ በጣም አሳዛኝ ነው። እንግዲህ እንደምትመለከቱት ይችን የመሰለች ገና ወጣት አንድ ፍሬ ልጅ እንግዲህ ላትመለስ ወደዛኛው ዓለም ሄዳለች። ማንም ሰው ያው ይሞታል፣ ግን አንዳንድ ጊዜ ከምንሞትበት አሟሟታችን አሳዛኝ ይሆናል። በአረብ ሀገር እንግዲህ የተለያዩ ስቃዮች፣ የተለያዩ ችግሮች ይደርሳሉ። ካጠገባቸው ሆኖ ብዙ ነገር ማድረግ የሚጠበቅበት የኢትዮጵያ ኤምባሲ ቆንጽላ ጽሕፈት ቤት አንዳንድ ጊዜ ምን እንደሚሰራ ራሱ ግራ ግብት ነው የሚለኝ። ሲደወል መልስ አይሰጥም ይላሉ። ብዙ ሰቆቃዎች አሉ፣ ብዙ ችግሮች አሉ። በእርግጥ የተለያየ ችግር ሊኖር ይችላል። እነዚህ ልጆች ከሀገራቸው ከእናታቸው እቅፍ ብድግ ብለው ነው አለምንም ኢንፎርሜሽን የሚሄዱት። ገና ለገና የጎረቤት ሰው አለፈለት፣ እኔም ሄጄ አልፍልኛል። እንግዲህ ከኢትዮጵያ ደግሞ ገጠር አካባቢ በብዛት አለምንም እውቀት አለምንም ነገር በተለያየ ህገወጥ መንገድ ወደ ሳውዲ አረቢያ በተለይ ይገባሉ። እነዚህ ህገወጥ ሆነው የሚኖሩ እህቶቻችን ወንድሞቻችን ደግሞ እንግዲህ ቢሞቱም ደማቸው ደመከልብ ነው የሚሆነው ማለት ነው። ምንም አይነት ለምሳሌ እህቷ እዛ ሀገር አለች እንደነገረቻችሁ። አሁን ከሸገር ኢንፎ ጋር ያደረጉትን ቃለ መጠይቅ ነበረ ድምፅ ያስገባውላችሁ። እህቷ አለች፣ ግን እህቷ ስትሞት የሞተችበትንም ለማየት ከሰዎቹም ጋር ለመነጋገር አልቻለችም። እሷም ራሱ በእንደዚህ አይነት መንገድ ስለምትኖር ማለት ነው። እነዚህ እንግዲህ ሴቶችም ወንዶችም እህት ወንድሞቻችን በተለያዩ አረብ ሀገራት የሚሄዱት በህገወጥ መንገድ ብዙ እንግዲህ እኔ እንጃ ከግማሽ በመቶ ፐርሰንቱ በህገወጥ መንገድ የሚሄዱ ናቸው። እንግዲህ እንደዛም ሆኖ ግን ዞሮ ዞሮ እነዚህ ልጆች ለራሳቸው ብቻ አይደለም፣ ለአገራቸው፣ ለህዝባቸው የተለያየ ሰው ታመመ በሚባልበት እጃቸው ማይታጠፍ አውሮፓ አሜሪካ ካለ የበለጠ ብዙ ነገር ብዙ ድጋፍ የሚያረጉ አልፈውም ተርፈው ከቤተሰቦቻቸው ተውት ከተለያየ ሰዎች ጋር ጓደኝነት በመመስረት በፍቅር በትዳር ተያያዝን በሚሉት ሰው በራሱ ትልቅ ነገር ነው የሚሰራባቸው። የገንዘባቸውን መካድ፣ አለመፈለግ፣ እነሱ በላኩላቸው ገንዘብ ሌላ ሴት ማግባት፣ በቃ ይሄ ነው የማይባል እንዴ አረብ ሀገር መሄድ ምን አይነት ኃጢአት ነው እስከሚባል ድረስ ማለት ነው የሚደርስባቸው መከራና ስቃይ ማለት ነው። መንግስትም ምንም አይነት ከለላ እንግዲህ አንዳንዴ ስደተኞች የሚገባቸውን የሀገራቸው ድጋፍ ያስፈልጋቸዋል። ለምን
በዛ ላይ በትክክለኛ መረጃ አይደለም የሚሄዱት። ትክክለኛ መረጃ ኖሮ እንኳን አንዳንድ ጊዜ የቋንቋው የሀገሩ ሁኔታ ከቤተሰብ መለየቱ በራሱ በጣም ትልቅ ትልቅ ቻሌንጅ ያለው ነገር ነው። እናም በየአገሩ በተለይ በየአረብ ሀገር ያላችሁ የኢትዮጵያ ኤምባሲ ቆንጽላ ጽሕፈት ቤት ትልቅ አርጋችሁ መስሪያ ቤታችሁን ትልቅ ስራ መስራት ከእናንተ ይጠበቃል። ኤምባሲ ሲባል ሄዳችሁ እንኳን የሆነ ነገር ቢደርስባችሁ ከዛ ነገር የሀገራችሁ መንግስት ብዙ ድጋፍ እንደሚያረግላችሁ የምትገነዘቡበት ቦታ ነው። በቃ ቢከፋችሁ እንኳን ሄዳችሁ ቢሮ ውስጥ የምታለቅሱበት ቀን እስኪያልፍ የምትጠብቁበት ነው። እኔ እንደዛ ነው የሚመስለኝ። ምን አይነት ስልክ እንኳን እየተደወለ አንዳንድ ጊዜ ስልኩን አንስተው መስመሩን ቢዚ ሲያረጉት ነው የሚሰማው። እንዴ በጥሩ ነገር ይሰማ እንጂ የሀገራችን የምታረጉት ነገር ኤምባሲዎች። እውነት እንደዚህ የአንድ ሰው ነፍስ ቀላል ነገር አይምሰላችሁ። ለቤተሰቦቿ፣ ለእናቷ፣ ለአባቷ በጣም ጉድለት ነው የሚያመጣው እና እባካችሁ በዚህ ላይ ትልቅ ስራ ስሩ። ሌላው ደግሞ እህት ወንድሞቼ እንግዲህ በስደት በህገወጥ መንገድ በተለይ ያላችሁ በጣም ራሳችሁን እንግዲህ መኖሪያ ፍቃድ የምታገኙበትን ነገር አመቻቹ። ተመልሳችሁም ወደ ሀገራችሁ በመምጣት ህጋዊ ሆኖ መሄድ ይቻላል። ህጋዊ ከሆናችሁ ፓስፖርት ካላችሁ የመኖሪያ ፍቃድ ካላችሁ እንደዚህ አይነት አደጋ እንኳን በሚደርስ ሰዓት የገዛ ወገናችሁ እህት ወንድሞቻችሁ ይቅርና ለሌሎች ሰዎች ራሱ ሄዳችሁ ለዛ ሰው መከራከር፣ ያ ሰው በምን እንደሞተ ኢንፎርሜሽን የምታቀብሉ ትሆናላችሁ። አለምንም ነገር ሞተች በቃ አስክሬን እንደዚህ ይላክ። ይሄ ብቻ አይደለም የእናንተ እንትን ለእናንተ ራሱ አይቆርጥላችሁም። በደቂቃ ውስጥ ስልክ አናግራችሁ ሞተች መባል ምን እንደተፈጠረ ቦታው ድረስ ሄዶ ያለማየት በራሱ እንደኔ ሞት ነው ብዬ የማስበውና መኖሪያ ፍቃድ ያላችሁ በተለይ እንደዚህ እየጠፋችሁ የምትሰሩ በተለይ እናንተ ከእንደዚህ አይነት ነገር ተቆጠቡ። የመጣችሁበት 2 ዓመት 1 ዓመት ማለት እንደምታዩት ነው። በጣም አጭር ነው። በጣም ቶሎ ነው የሚያልቀው። ያንን ግዴታችሁን ከጨረሳችሁ በኋላ ከዛ በኋላ እንግዲህ መብት ያለበት ቦታ ተቀጥራችሁ መስራት ትችላላችሁ። ፓስፖርታችሁ ተነጥቆ መኖሪያ ፍቃድ ሳይኖራችሁ ብትታመሙ ሄዳችሁ ማትታከሙበት ሀገር ላይ በእንደዚህ አይነት መልኩ እየኖራችሁ ደማችሁ ደመከልብ ሆኖ ሲገኝ ለእናንተ ተውት፣ ለቤተሰብ የዘላለም ጸጸት ነውና እባካችሁ በዚህ አይነት ሁኔታ ላይ ብዙ ተብሏል። እኔ የተለየ ነገር አይደለም የምለው፣ ግን ቢያንስ የራሳችሁን ደህንነት ለቤተሰቦቻችሁ ስትሉ ለራሳችሁ እንኳን ምንም እንትን ባይኖራችሁ እንደ ውጥት ብላችሁ ለቀራችሁበት እናትና አባታችሁ የእግር እሳት አትሁኑ ብዬ በዚህ አጋጣሚ ማስተላለፍ በዚህ አጋጣሚ እንደገና መናገር የምፈልገው ነገር ተስፋ በመቁረጥ ውስጥ ያላችሁ ነገን መልሳችሁ ማታዩት የሚመስላችሁ እግዚአብሔር ብዙ ነገርን ያሳልፋል፣ አሳልፏችሁም ያውቃል። ተስፋ አትቁረጡ። ራስን ማጥፋት ደግሞ እንግዲህ በምድርም በሰማይም ትልቅ ኃጢአት ነው። ሁሉም ሰው ብዙ አይነት መከራ ውስጥ ሊሆን ይችላል። ግን ነገ ደግሞ ሁሉም አልፎ እንደ ተረት የምታወሩበት ጊዜ ይመጣል። ጓደኛም ቢሸሽ ያላችሁም ቢጠፋ በብዙ ነገር ውስጥ ብትኖሩ እሱ የፈጠረውን ነፍስ እሱ ራሱ ባለቤቱ ነውና ጊዜው ሲደርስ የሚወስደው። እናንተ በእናንተ ላይ ምንም ስልጣን የላችሁም። ስለዚህ እህት ወንድሞቼ ያላችሁበት መከራ ያላችሁበት ፈተና የተለያየ ነገር በህይወታችሁ ሊገጥማችሁ ሊኖር ይችላል። ይሄ ያለና የነበረ ደግሞም የሚኖር ነው። ስለዚህ ተስፋ አትቁረጡ፣ አይዟችሁ፣ ለአምላካችሁ ሁሉን አሳልፋችሁ ስጡ እላለሁ። እንግዲህ ተመልካቾቼ ለሞተችው እህታችን እግዚአብሔር አምላክ
እንግዲህ ነፍሷን በአጸደ ገነት እንዲያኖረው ከደጋጎቹ ጎን እንዲያኖረው እንመኛለን። እንግዲህ ለቤተሰቦቿ፣ ለእናቷ፣ ለአባቷ፣ ለወንድም እህቶቿ፣ ለመላው የኢትዮጵያ ሕዝብ በሙሉ እግዚአብሔር መጽናናትን እንዲሰጥ እንመኛለን። እንግዲህ በዚሁ በቃችሁ እንዲለን ሐዘን፣ መከራ፣ ችግር የማንሰማበት እንዲያረግልን እንለምናለን። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ሁኑ።